السلام عليكم ورحمة الله وبركاته. دنا يتخبراتشو يا الفلك ميديا تكتاتايوش ود ጓደኞቼ ሰላም እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው አልহামዱሊላህ ደህና ነኝ። ያው እንግዲህ ባለፈው በሰራሁት ቪዲዮ ላይ በጣም ብዙ እህቶቼ አዝናችኋልም ዱዓ አድርጋችሁልኛል። ዱዓ አድርጉልኝ የእውነት ዱዓችሁ ያስፈልገኛልና ያው የሰው ልጅ በእያንዳንዷ እርምጃችን ያው ፈተና ያጣንምና ያንን ፈተና ያው ጎበዝ ሆኜ እንድወጣው አላህም እንድረዳኝ ዱዓ አድርጉልኝ ማለት ነው። ያው የስልኩ ጉዳይ ያለፈው ነገር አልፏል አልহামዱሊላህ። ባለፈውም እንዳልኳችሁ አልহামዱሊላህ ነው የምለው፣ ከዛ ውጭ ምንም ነገር የለም። ከዛ በመቀጠል አሁን ላይ ለሁላችሁም በተለይ አረብ ሀገር ላላችሁ እህቶቼ ይጠቅማችኋል የምለውን ነገር ወደ እናንተ እንደው በቃ ላወራችሁ ፈልጋለሁኝና እሱም ምንድነው አንዳንድ ጊዜ ብዙ ያልነቃንባቸው ነገሮች አሉ። እነዛ ነገሮች ደግሞ ሳንነቃባቸው ዋጋ ያስከፍሉናልና በተለይ ዛጋ ስንሰራ ኖረን ደክሞን በቃ በጣም ብዙ ነገሮች ስልችት ብለውን እዚህ ጋር መተን ማረፍ ሲገባን እንደገና ልፋት እንደገና በቃ በሐሳብ በተለያዩ ነገሮች ቢዚ መሆን በጣም ይከብዳል። ማለት ስራ የሰው ልጅ ስራ አያደክመውም እኮ የሰው ልጅ በቃ ሰርቶ ማደር ስላለበት ይሰራል። ነገር ግን ደግሞ በነገር ወይም ደግሞ ከቤተሰቦቻችሁ ጋር ባለው ትንቅንቅ የሆነ ቢዚ ስትሆኑ በቃ ከነሱ ጋር ሰላም ሳትሆኑ ስትቀሩ መኖር ሁላ ይደብራል። የእውነቴን ነው የምላችሁና ልላችሁ የምፈልገው ነገር ምንድነው እንደው በቻላችሁት መጠን ያው ጥንቃቄ እንድታደርጉ ነው። ምክንያቱም እኔ ሳልጠነቀቅ ስለቀረሁኝ ነው አሁን ላይ ያሉት ችግሮች በቃ ትንሽ እነዛን ነገሮች ለመወጣት እየከበደኝ ያለውና እሱ ምንድነው ያው በጣም ብዙዎቻችን ህገወጥ የሆነ ቤት ላይ በስማችን ያልሆነ ቤት ምናምን ነገር ላይ ብዙ ገንዘቦቻችንን አፍሰናል። ማለት እኔ አንደኛዋ ነኝ ከነዛ ሰዎች እኔ አንደኛዋ ነኝና እኔ ከአረብ ሀገርም ወደ ሀገር ተመልሼ ስመጣ የመጀመሪያው አላማዬ ቤቴን ማስተካከል ነበር። ማስተካከል ስላችሁ በርግጥ አልহামዱሊላህ በብዙ እህቶች ወንድሜ በቃ በብዙ ነገሮች ከጎኔ በነበሩ ሰዎች ትግል ቤቱ የተስተካከለ ሁኔታ ላይ ነው ያለው። ተመርጎ ተገርፎ ጅብሰም ተደርጎ ምናምን ነገር ነው ያለው። በርግጥ ግን አሁን እየኖርኩበት አይደለም ያንን ቤት ማለት ነው። ለምንድን ነው እየኖርኩበት ያለ አይደለም? በጣም አንደኛ ለገበያ ወይም ለስራ አመቺ የሆነ ቦታ ላይ ስላል አይደለ፣ ከዚህ ከምንኖርበት ቦታ ደግሞ ትንሽ ራቅ ስለሚል አሁን ላይ ትራንስፖርቱ በጣም ውድ ስለሆነ ትራንስፖርት የምናወጣበትን እዚሁ ቅርብ ቦታ ለስራችን አመቺ በሆነ ቦታ ተከራይተን እንትን ብንል ስራችንን ብንሰራ ከሚለው አንፃር ነው። በነገራችን ላይ ማብራት ሄዴ ለዛ ነው ጭልም ያለው ማለት ነው። እና ከዛም አንፃር ነው አሁን እዚህ ተከራይተን እየኖርን ያለ ነው ማለት ነው። ለባለቤቴም ለስራ ቦታው ቅርብ የሆነበት ለኔም ደግሞ እንደዚሁ ለስራ ቦታ ቅርብ የሆነበት ቦታ ላይ ያው በእርግጥ በፊት ነው እኔ ከመምጣቴ በፊት ነው ቤቱን ፈልጎ ተከራይቶ ምናምን ያገኘሁትና በጣም ጽድት ያለ ቤት ነው። መስመር ዳር ነው ምናምን ደስ ይላል። ለኑሮም ለገበያ ምናምን ለስራ በጣም ነው የሚመቸው ይሄ ያለንበት ቤት ማለት ነው። እስኪ ቆይ አንዴ እንትን ልበል፣ በሩን ከፈት ባረግ ይሻላል መሰለኝ። ማብራት ስለሄደ ነው። እና አሁን ላይ ያ ቤት ለመኖሪያነት ባልጠቀመው ነገር ግን ጠባቂ እንትን ብዬ ፈልጌ ስላስገባውበት እየኖሩበት ነው ማለት ነው። ኢንሻአላህ በቅርብ ጊዜ ደግሞ ይከራያል ማለት ነው በአላህ ፍቃድ። ነገር ግን ያው አሁን ላይ አልኖርኩበትም ምንም አይሰራልኝም ብዬ ዝም አላልኩም። ዝም ያላልኩበት ምክንያት ምንድነው? በስሜ ማዘር ስለነበረብኝ ይሄ ቤት በእናቴ ስም ነው ያለው፣ ቦታው የአያቴ ነው።
እና ያም ነገር ስለሆነ ከመጣው ጀምሬ ስቲል እስካሁኗ ሰዓት ድረስ ድካም ላይ ነው ያለሁት ማለት ነው። መሬት አስተዳደር ቀበሌ ምናምን እመላለሳለሁ። ለምንድን ነው የምመላለሰው? ይሄን የራሴን የሆነ ነገር በስሜ ለማዞር እና ቅድም ላይ ያነሳውላችሁ ነገር ምን ነበረ? በስማችሁ ያልሆነ ነገር ላይ ወይም ደግሞ የጋራ የሆነ ነገር ላይ ብዙ አትድከሙበት። በቃ ቤት ከተሰራ እስኪ ያው በቃ እንደተሰራ ይቁም። ሌላው ፊኒሽንጉ ምናምን ነገር ስትመጡ ይደርሳል። ምክንያቱም ቤትን እያሳመራችሁት በሄዳችሁ ቁጥር ሞር ዋጋ እያስከፈላችሁ ነው የሚሄደው። አሁንም እኔ እንደዛ ነው የሆንኩት ማለት ነው። ትናንት ገና ስጀምር ያን ቤት ትናንትና ሲመረቅ ትናንት የሆነ ግርፍ ሲገረም ምናምን ማንም በኔ ተቃራኒ መጥቶ የተናገረ ሰው አልነበረም። ነገር ግን ሁሉም ሲነሱ የነበረው ቤቱ ከተስተካከለ በኋላ ነው እና ቦታው ነገራቶች እየተስተካከሉ መምጣት ከጀመሩ በኋላ ነው ያው ነገራቶች ከየቦታው እየተነሱ እናንተ እንደዚህ ብታረጉ እንደዚህ ደርሳችኋል እንደዚህ ነው ምናምን ነገር እያሉ ከወንድሞችም ጋር ከቤተሰቦችም ጋር ሰዎች እያጣሉኝ ያሉት ማለት ነው። አልሐምዱሊላህ ማብራት መጥቷል። ያው እንግዲህ ኢትዮጵያ ማብራት እንደዚህ ነው የሚያደርግ እና አሁን ላይ ወላሂ ነው የምላችሁ ቦታው መሬቱ ማለት ምንድነው ቤቱ የራሴ ቢሆንም እንኳን ወንድምና እህቴ ጋር እንዳልጣላ በጣም እሰጋለሁ። ታውቃላችሁ ይቺ ምድር ቀሪ ናት። ነገር ግን በቃ ለዕለቱ መኖር ስላለብን የራሳችን ነገር ኑሮን በቃ እንድናስተካክል ምናምን እንፈልጋለን ማንኛችንም ሰዎች ማለት ነው እና ይሄ ነገር የራሴ ሆኖ ሳለ ግን በጣም ብዙ የሚያሳቅቁኝ ነገሮች አሉ። ለምንድን ነው የሚያሳቅቁኝ? ይሄ ቦታ ወይም ይሄ ቤት ከኔ አልፎ ለሌላ ሰው ይሆናል ብዬ ሳይሆን የምሳቀቀው ባልሆነ ነገር ከወንድምና ከእህቴ ጋር ተጣልቼ ቀሪውን እንዴ ብዬ እሳቀቃለሁ። ምክንያቱም አሁን ላይ ሰው እኛ አረብ ሀገር የኖር እህቶች ወይም ደግሞ አሁን ላይ የምትኖሩ እህቶች አስተሳሰብ እና እዚህ ጋር ኢትዮጵያ ውስጥ እየኖረ ያለ ሰው አስተሳሰብ በጣም ይለያያል። በቃ ጭራሽ ማለት እኔ እንጃ እንዴት እንደሆነ እንዴት እንደሚያስቡት ምናምን አላውቅም። ብቻ ግን መረዳት እስከሚያቅተኝ ድረስ ነው እየሆነ ያለው ነገራቶቹና ለእናንተም ትምህርት ይሆናችሁ ዘንድ ልላችሁ የምፈልገው ነገር በስማችሁ ያልሆነ ቦታ ላይ ወይም ደግሞ በስማችሁ ያልሆነ ቤት ላይ እባካችሁ ብዙ አትድከሙበት። በቃ ብዙ አትድከሙበት። የሆነ ነገር ፊኒሽንጉን ልጨርስ እንደዚህ ላድርግ ምናምን ብላችሁ አትጨናነቁ። ምክንያቱም ምንድነው ብራችሁን ይዛችሁ እዚህ ስትመጡ ቤታችሁን በስማችሁ ካደረጋችሁ በኋላ ያለው ፕሮሰስ በሙሉ ከዛ በኋላ መሆን ስለሚችል ብሩ ይወርቃል፣ ኑሮ ይወደዳል፣ እንደዚህ ይላል ምናምን ያንን ነገር አታስቡት። ምክንያቱም እናንተ ብራችሁን ለሰው ካልሰጣችሁ ብራችሁን ባንክ ላይ ካላስቀመጣችሁ እንዴት ብሎ ነው ብሩ ሊወድቅ የሚችለው? እዛ ካስቀመጣችሁት ከራሳችሁ ጋር ወይም ወርቅ የሆነ ነገር ገሳችሁ ካስቀመጣችሁበት እዚህ ስትመጡ ሽጣችሁ የፈለጋችሁትን ነገር ማስተካከል ትችላላችሁ። አሁንም ደግሜ ደጋግሜ የምነግራችሁ ነገር በራሳችሁ የራሳችሁ ያልሆነ ነገር ላይ እባካችሁ ብዙ አትድከሙ፣ ብራችሁን አታባክኑ። ምክንያቱም ብዙ በደከማችሁለት ቁጥር ነው በጣም ዋጋ እያስከፈላችሁ የሚሄደው ማለት ነው። እኔ እንግዲህ ከኩዌት ወደ ሀገር ከገባው ኦልሞስት 4ኛ ወሬ ልጨርስ ነው፣ እንደውም ወደ 5ኛ ወሬ ሳልጠጋ አልቀርም። ነገር ግን ከዛን ጊዜ ጀምሬ እየታገልኩኝ ያለሁት ይሄንን ቦታ በስሜ አዙሬ በቃ ሰላም መሆንን ሰላም መፍጠር ነው የምፈልገው ማለት ነው። ነገር ግን እዩት ከቀን ወደ ቀን እየተሸከምክ ያለሁትን ወረቀት እዩልኝ እንግዲህ እስከዚህ ድረስ ነው እና ይሄ ሁላ ስላለ ይሄ ሁሉ መረጃ ነው እንግዲህ አለ ያሳያችሁ። ሰው በራሱ ገንዘብ በራሱ ማለት ያውቃሉ እኮ የራሴ እንደሆነ እኮ ያውቃሉ። ነገር ግን ሳንለፋ ምንንም ነገር ማግኘት ስለማንችል እኔ በዚህ ሁኔታ ላይ እየለፋው ነው ያለሁት። ገንዘቤ በቃ ለትራንስፖርት እየባከነ ነው ያለው። እኔ ያው አልሐምዱሊላህ በየሄድኩበት የሚተባበረኝ ሰው አላጣም። ሰው ይወደኛል፣ ይተባበሩኛል፣ ከጎኔ ይቆማሉ እና በዚህ ነው መንገዱ እንደዚህ አድርጉ ምናምን ስለሚሉ በዛ መልኩ እያስተካከልኩት ስለሆነ ነው እንጂ
እዩልኝ ማለት ይሄ አንድ ወረቀት ብቻ አይደለም። የሚገርማችሁ ነገር እዚህ ጋር ያለው ብቻ ከ10 ይበልጣል ማለት ነው። ባንድ ላይ በእንትን ስለተያዘ ነው እንጂ እና ውድ እህቶቼ እዛ ያላችሁ ለማንንም ሰው ማለት ለማንም እንደዚህ አድርጉልኝ ብላችሁ ብራችሁን ባታባክኑ፣ ይሄ ነገር እንደዚህ ላስተካክለው እንደዚህ ላድርገው ብላችሁ ብራችሁን ባታባክኑ መልካም ነው። ምክንያቱም ያ ቤት በስማችሁ ከሆነላችሁ በኋላ የእናንተነቱ ከተረጋገጠ በኋላ እንደፈለጋችሁ አድርጋችሁ ቤታችሁ ማስጨረስ ትችላላችሁ። ነገር ግን አሁን ላይ የነቶሎ ቶሎ ቤት ግድግዳው ሰንበሌጥ ገና ለገና አረብ ሀገር ነንና ብራችን ከእጃችን ላይ ሳያልቅ ቶሎ ቤታችንን እናስተካክል ብላችሁ ካላችሁ በቃ በስማችሁ የሆነ ነገር ላይ ቢሆን የተመረጠ ነው። ያለበለዛ ግን ወላሂ ከመቶ 98% በቃ ዋጋ እየከፈለ ነው ያለው። ምክንያቱም እኔ በጣም ሲሄድ እዛ የማገኛቸው በጣም ብዙ እህቶች አሉ፣ በጣም ብዙ ማለት ነው። በዚህ ልክ እንደኛ አረብ ሀገር ሆነው በቃ ቤቴን ላስጨርስ ምናምን ነገር ብለው ብራቸውን ልከው ቤታቸውን አሰርተው ምናምን ነገር ግን በስማቸው ሳይዞርላቸው ቀርተው አሁን እንደኔ ልፋት ላይ ያሉ በጣም ብዙዎች አሉና እንደው እስከ ዛሬ ማለት ገና ጅምር ላይ ያላችሁ እህቶቼ ቤቱ በስማቸው ያልሆነ ነገር ቤቱ ከቆመ ብቻ በቂ ነው። ስትመጡ ታስተካክሉታላችሁ። እንደው እንብዛ ቢጠና ውሃ ልኩ ከታሰረ ቤቱ እንዳይወድቅ ማለት ነው። ውሃ ልኩ ከታሰረ በቂ ነው። ከዛ በኋላ ግን በቃ ስትመጡ የሚሸጡትን ሽጣችሁ በቃ እጃችሁ ላይ ያለውን ብር ምናምን እንትን ብላችሁ በፈለጋችሁበት ነገር ራሳችሁ ቤታችሁ መጨረስ ትችላላችሁ። ሰውን ጨርሱልኝ፣ እንደዛ አድርጉልኝ፣ እንደዚህ በሉልኝ የምንለው ነገር ዋጋ ያስከፍለናል። በእርግጥ ታማኝ ሰው አለ፣ የማይታመንም ሰው አለ። የኔ ቤት የተጨረሰው ታማኝ ሰው ከጎኔ ታማኝ ወገኖቼ ከጎኔ ስለነበሩ ነው። ግን የማይታመኑ በጣም ብዙዎች አሉ። ስንቶች ናቸው ቤት እየሰራንላችሁ ነው ብር ላኩ እያሉ የሌላ ሰው ቤት ፎቶ አንስተው እየላኩ ብር እየተቀበሉ እህቶቻችን ሲመጡ ባዶ ሜዳ የሚያገኙ ስንቶች ናቸው። ስለዚህ እባካችሁን በቃ በቻላችሁት መጠን ተጠንቀቁ። አሁን ላይ ወንድምም እህትም ምንም ነገር አልጠቀመም ኢትዮጵያ ላይ። የእውነት ነው የምላችሁ። በቃ ማንንም ሰው በቃ ጥቅም ነው የሚፈልገው። በጥቅም የመጣ ነገር ደግሞ ያቺ ጥቅም ስትቀር ያ ነገር ይቀራል ማለት ነውና ጥንቃቄ አድርጉ። ብራችሁን ያዙ። የሚጠቅማችሁ ብራችሁን በቃ የሆነ ሰው መቼም ከታመመ የሆነ ችግር ከደረሰበት አትርዱ አይደለም የምላችሁ ማለት ነው። መርዳት ያለ ነው። ምክንያቱም እኛ በሆነች ነገር ሰውን ስንረዳ አላህ Subhanahu Wa Ta'ala ደግሞ እኛ ነጥፍ ድርብ አድርጎ ስለሚረዳን ማለት ነው። ነገር ግን ሰውን አምናችሁ ብራችሁን ማበደር፣ ሰውን አምናችሁ ብዙ ገንዘብ እንኳን አስቀምጡልኝ ብላችሁ መስጠት ምናምን በጣም ዋጋ ያስከፍላልና አደራ እዚህ ነገር ጥንቃቄ አድርጉ። ለኔም ደው አድርጉልኝ። አላህ Subhanahu Wa Ta'ala ነገራቶችን አስተካክልልኝ። ይሄንን የራሴን ሐቂ የሆነ ነገር በስሜ እንዳደርግ አላህ እንድረዳኝ ዱዓ አድርጉልላችሁ። ወዳለሁ ውድ ጓደኞቼ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተረፍረፍ ይበልልኝ።